ከሷ ጋር ያሉትን ነገሮች ወደ እናንተ ይዤላችሁ ቀርባለሁ ማለት ነውና ሰላም እንዴት ነህ? ደህና ነሽ? ሰላም ነው? ደህና ነኝ። ደህና ነኝ እንደው ይቅርታ እኔ የምለው አብርሽ ግን እንደዚህ ስተዋራ ግን ልበ ሙሉነት በቃ ሌላ ጥፋተኛ ማን ነው እዚህ ጋር ማለት ነው እንዲህ ስተዋራ ይሆናል ሌላ በቃ ሙሉ ኮንፊደንስ እንዳለ ሩታን እንዳልጎዳትና ሩታን ላይክ አንተ እንደተገፋ አድርገህ ነው ገና እያወራ ያለው አወራረህ ማለት ነው አቀራረብ ሰላም አባባለ ምናምን ንቀት የተሞላበት ንቀት እንደዚህ ነው እንደ የልጅ እናትህን የምታስተናግደው ለሰላም እንጠራውሽ ለነገር ምናምን አይደለም ሲጀመር አንተ ምን ሰላም ታውቃለህ ምን ሰላም አለክ ሁሌ የሷን ህይወት ከመበጥበጥ ሁሌ የሷን ህይወት አደጋ ውስጥ መክተት ነው አይደል ያንተ አላማና ያንተ ሐሳቤ ሲጀመር ምን ሰላም አለክ አሁን ለሰላም ነው የጠራውሽ ምናምን እያልክ ትመጻደቃለህ እንዴ ግን ተቆሳጥረሻል በጣም ለሰላም ነው እኔ ሩታን ቢያረገኝ አይደለም መኮሳተር አንተን አለለ በአጣና ነበር ማራራት ሲጀመር ለምን መሰለክ አንደኛ እንደዚህ ለለብ የቻልኩበት ምክንያት ልጅቷ ገና እንኳን ከእንትኗ አልተነሳችም አንተ መተህ ተኮሳትረሻል ምናምን ያረካትን ረሳኸው እንደ በሰባት ወር ላይ ያለች 8 ወሯ ላይ ምናምን እያለች ላይ ያረካትን የበደልካትን በደል ኢቨን አሁን በሰሞን ቀለበት አሰርነ ብላ የልጅ እናትህን እንደዚህ ማስቀየም እና እንደዚህ አይነት ነገሮችን አድርገህ ዛሬ ምን አይነት ኮንፊደንስና ምን አይነት ልቦና ቢኖርህ ነው እሷ ፊት ለፊት የመጣው አንድ ይሄ ነው እሷ መኮሳተር አይደለም ሌላም ነገር ብታረገ ደስ ይለኛል ኢቨን መገናኘት እንኳን ስደውልልህ ራሱ ባትገናኝ ደስ ይላል ግን አሁን ላይ የምትለያዩበት መንገድ ምንም አይነት መንገድ የለም ምክንያቱም አንደኛው ወልዳችኋል ሁለተኛ ብዙ ነገሮች ብዙ ላይፍ አሳልፋችኋል ሶ ያንን በማሰብ ነው አሁን ላይ እሷ የመጣችበት ምክንያት ማለት ነው ገብቶሃል አይደለ እንዳንተ በጣም ብዙ ነገሮችን መቀጣት አለበት ቅጣቶች አለለ አሮን ነው ብቻ በእንደዚህ ነው ብዬ የምገልጸው እንኳን አይደለም ያው ለሰላም ስለጠራሁሽ በዚህ ልክ እንድትኮሳተሪ አልፈልግም ስትኮሳተሪ ደግሞ ታምራለሽ ወደ ጉዳይ እኔ እኮ ሩታ በጣም የምወዳትና በጣም የማከብራት ምናምን አለለ ይሄን የሴትነት ልክ በቃ ወደ ጉዳይ ተጠራ ለምንድን ነው የጠራህ አሉ ነው ልጅ ናፍቆ ከሆነ ልጅህን ለማየት ከሆነ ለዛ ይሆናል እንጂ ወደ ጉዳይ አለቅ ኮስተር ወደ ጉዳይ እንደዚህ ነው በቃ የሴት ልክ ማለት ነው እኔ ሩታ የሆነት በምን አይነት ቃላቶችና በምን አይነት ሆሄያት እኔ አንቺን ማርናቅ እንዳለብኝ አለው ነው ብቻ እንደዚህ አይነት ነው ሴት ኮስተር ላንተ ፊት ሲሰጠው እኮ አየነው እኮ እንደዛ ሄርሚላን አገባዋት ምናምን እያልክ ስትመሻለቅና እንደዚህ አይነት ነገሮችን ስታደርግ የነበረው ማለት ነው ገባህ አይደል ላንተ ምንም አይነት ፊት መስጠት አያስፈልግም የሆነት ወንድነቴ እንድጠላው ነው ያረከኝ አንተ ባለጌ ካንተ ምን እንደምንማር አሮ ነው አላቅም ብቻ ወደ ጉዳይ ልገባ እኮ ነው ወፍረሻል ደግሞ የምሬን እውነት አልወፈረችም ቤተሰብ ፊትሽ ድንቡሽቡሽ ብሏል ናው ካንተ ከእንዳንተ አይነቱ መሰሬ ስትለያይ ወፈረች ከእንዳንተ አይነቱ ሰው ጋር ስትለያይ ወፈረች ሶ ምን ችግር ባንተ ጋር የነበርካው በነገር ተጣብሳታለህ ዛሬ ተለያዩ አትላለህ ዛሬ እንደዚህ ሆነ ትላለህ ከዛ ነገ ደግሞ ተመልሰህ ትመጣለህ ከዛን ሁሌ እሷ ያለችበት ነገር በቃ አለለ ስጋት ውስጥ ነበረች ሁሌ ጭቅጭቅ ሁሌ መከራ ሁሌ የሚያስጠላ ላይፍ ላይ ነበር ያለ አሁን ደግሞ ካንተ ስትለያይ ወፈረች እብን አሁን ደግሞ አሁን ነው እኔ ልጁ ባትወልድ እናንተ ከዚህ ሀገር ብትወጣ ከዚህ የበለጠ ውብና ማራኪ እንደምትሆንም እርግጠኛ ነኝ ይሄ ደግሞ 100% እርግጠኛ ሆኜ ነው የምናገረው እኔ ሰላም ያለው አየር እየተነፈስኩ ስለሆነ ነው ከኔ መለየት ያወፍራል እንዴ ካንተ መለየቱ አይደለም ሰላሟን ያገኘችው ካንተ መለየቱ ለዛ ነው ገባ አይደል አብሽ እንጃ እኔ አላውቅም መሰለኝ በደንብ ተስማማኝ መሰለኝ ሰላምን ሳገኝ እንዴ ኦኬ እኔ እንዲስ ሰላምሽን እንድታገኝና
እንዲመችሽ ከዚህም በላይ ወፍረሽ እንዳይሽ ነው ፈልገው። ለማንኛውም ጂም ግቢ ደግሞ ከዚህ በላይ ደግሞ እንዳትወፍሪ ማለት ነው። ሸንቀጥቀጥ ማለት አይከፋም። ማን ተዝረክርቆ አየክ? አይ እንደዛ አልወጣኝም። ነገሩን ብቻ ለምን ተበያለሽ? ሸንቀጥ አንተ እኮ ነገር እያረካት ያለው እንዳትወፍሪ እንትን እንዳትይ ምናምን። አሁን እዚህ ጋር ወደ መጣህበት ለምን ወደ ቁም ነገር አገባም? አንደኛ ይሄ ነው የመጣህበትን ቁም ነገር ለምን ትረሳለህ? በቃ የመጣህበት ይሄ ነው። መተህ እንደዚህ በቃ የምትናገራቸው ቃላቶች አሉ አይደለ? ያን ቃል ለምን አትናገርም? ምን ያንሰኛል? ድሮም ሸንቀጣኝ። አይ ምንም አያንስሽም እኮ እየወፈርሽ ነውና ከዚህ በላይ እንዳይጨምሪ ላንቺ በማሰብ ነው። ችግር የለም ለኔ ተወሱ። ለኔ ተወሱ። ኦኬ ምን እየበላሽ ነው ግን እንደዚህ ወፈርሽ? አትነግሪኝም? ምግብ ብቻ ነው። እኔ አሁን ከአብርሽ የተረዳሁት ነገር አንድ ነገር አለ። አብርሽ ማለት እሱ የጣለውን ሰው እንዲያነሳበት አይፈልግም። አሁን እና አብርሽ ሩታ ተነስታ የሆነ አለለ የሰው ልጅ መቼም ብቻውን ይሆን ዘንድ እግዚአብሔር አይፈቅድም። እና ሜቢ የሆነ ሪሌሽን ነገሮችን ስጀመር ከሰማ አንተ የልጄ እናት ወይም እኔ ጣልኩት ለምን ሰው ያነሳብኛል በሚል ፍጥነትና በሚል እንትን ቶሎ ብሎ እሷ ጋር መጣ። አሁን ወፍረሻል፣ አምሮብሻል፣ ሼፓም ነሽ ምናምን። ከዚህ በፊት አታምርም ነበር እንዴ? ኦኬ አታምርም ብለህ ምናምን ጥላት ነበር እንዴ? እርቃው እሷ ባጣ ቆየኝ ናት። አሁን እንግዲህ እርግዝና ምናምን አለቀ። ከዛ አሁን ወደ ራሷ አቋም ስትመለስ፣ ሼፓ ስትመለስ፣ ከዛ ደግሞ አሁንም መተል ትመጻደቅ ነው፣ ልትለምን ነው። ይሄ ነው ሐሳብ፣ እቅድህ፣ አላማ? አልገባንም። እስኪ እንዴት ነው እና ካንተስ ምንድነው የምንማረው? ጋይስ እዚህ ጋር ሐሳብ አስተያየታችሁን ኮሜንት ላይ ሆነ ምንድነው የምንማረው? ውድ የቤኪቲ ቤተሰቦቼ ሰላም ማግኘት ራሱ እኮ ሰው በጣም ያወፍራል። አንዴ ኦኬ እኔም ተስማምቶኛል። ለማንኛውም ተመችቶኛል። እንዴት አይስማማ? እንዴት አትደልብ? አንደኛ የምትኖረው ሩታ ባፈራችው ንብረት ነው። ባይዘዌ የማዳም ቅመሞች ላንተ ብሎ አይደለም ይሄን ሁላ ንብረት ይሄን ሁላ እንትን ነገሮች እንደዚህ ሜክ ያደረጉት እንትን የሰጧቸው መነሻሻ ተብሎ ጎጆ ላንተ ተብሎ አይደለም ለሩታ ነበረ። ያን እየበላክ ያን እየጠጣክ ያን በዛ እየኖርክ በዛ እየለበስክ እንዴትና ሌላ ሴት አመጣህ ቤቷ ላይ ስታስደደበት እንዴት አያምርብህም? እንዴት እንትን አይሆንም? ኤኒዌይስ ለማንኛውም ውድ የቤኪቲ ቤተሰቦቼ ሰላማችሁ ብዘት ብሎ ተረፍ ይበልኝ። እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም ነው። እንዴት ነው ደግሞ ይህን ቻናል በዚህ ሰብስክራይብ እያደረጋችሁ አለም ሰብስክራይብ አድርጉ እንጂ እና ላይክም አድርጉ። ምክንያቱም ለኦዲየንስ መድረስ አለበት። አብርሽ ልክ ነው አይደለም ወይ ማን ነው ስህተቱ የሚለውን ደግሞ ኮሜንት ሴክሽን ላይ እያደረጋችሁ እንታሳውቁኝ ስል እወዳለሁ። ውድ የቤኪቲ ቤተሰቦቼ ሰላማችሁ ብዝት ብሎ ተረፍ ይበልኝ። ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ